ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ለማታውቁኝና ለዚህ የዩቲዩብ ቻናል አዲስ ለሆናችሁ ደስታው እባላለሁ ከዲኤስ ኢንጂነሪንግ። እዚህ ጋር የምታዩቸው ደግሞ የስራ ባልደረባዎቼ ናቸው። ይኸው እዚህ ጋር ውድ ወንድሜ ቃላብ ይባላል፣ እዚህ ጋር ደግሞ ያለው ይባላል። የስራ ባልደረባዎቼ ናቸው። ዛሬ ምንድነው የምናደርገው? እንግዲህ የሸንኮራ አገዳ ማሽን እያንዳንዱን ፓርት ሰርተናል። አሴምብሊውን ነው የምናሳያችሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ በትዕግስት መከታተል ነው። በተለይ መካኒኮችና መካኒካል መሐንዲሶች ከሆናችሁ ይህ ቪዲዮ በደንብ ያስተምራችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ስራ። ይሄው እንግዲህ እዚህ ጋር ላይ ጊርቦክስ አለን። ይሄው ፑሊጋ ካፕል አድርገናል እንደምታዩት። እዚህ ጋር ደግሞ ካፕሊንግ አለ። እዚህ ጋር ከቨሩ ነው የሸንኮራ አገዳው ከቨሩ ነው ማለት ነው እዚህ ጋር የምታዩት። እዚህ ጋር ደግሞ እንግዲህ ሮለሮች አሉ። እዚህ ጋር ላይ ደግሞ እንደምታዩት ይሄው ቤሪንግ አለ። ዩሲኤፍ የሚባለው ቤሪንግ ይሄው ይሄኛው 4 ነው የሚያስፈልገን ማለት ነው። እዚህ ጋር ላይ እንደምታዩት እዚህ ጋር ደግሞ ሌላ ቤሪንግ አለ። ይሄው 2 ቤሪንግ አለ ማለት ነው። ይሄ ቶፕ ሮለር ነው። እነዚህ ቦተም ናቸው ማለት ነው። እዚህ ጋር ደግሞ ይሄው ስፐር ጊር አለን ማለት ነው። እንደምታዩት ይሄው 1 2 3 ስፐር ጊር አለ ማለት ነው። እዚህ ጋር ኤሌክትሪክ ሞተራችን ተዘጋጅቷል። እነዚህ ከቨር ናቸው ኖርማሊ። እዚህ ጋር እንደምታዩት እንግዲህ ሰፖርት ሮለሩን ሰፖርት አድርጎ የሚይዝልን ነው። ያው በስቴንለስ ስቲል አስተካክለን በስቴንለስ ስቲል ሰርተናል ማለት ነው። በብረትና በስቴንለስ ስቲል ነው የተሰራው። ሸንኮራ አገዳ የሚነካው ከወደ ውስጥ ያለው ጭማቂው የሚነካው በስቴንለስ ስቲል ተሰርቷል ማለት ነው። እዚህ ጋር ላይ ደግሞ እንደምታዩት እንግዲህ ፍሬማችን ተዘጋጅቷል ማለት ነው። ዘሆል ማሽኑን ሰፖርት የሚያደርግልን ነው። እዚህ ጋር ደግሞ የሸንኮራ አገዳ ጁሱ የሚወርድበት አሸንዳው ተዘጋጅቷል ማለት ነው። ይሄኛው ደግሞ እዚህ ጋር ላይ ይሄው እንደምታዩት ይሄኛው ሸንኮራ አገዳው ወደታች እንዳይሄድ መከላከያ ነው። አሁን እያንዳንዱ ፓርቶች እንዴት እንደሚገጣጠሙ እኔ አብራችሁን ቆዩ። በነገራችን ላይ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ። አሁንም አብራችሁን ቆዩ። ይሄው አሁን አሸንዳችን እየተገጠመ ነው ያለው። ይሄ ኖርማሊ ሸንኮራ አገዳው የሚወርድበት ነው ማለት ነው። የሸንኮራ አገዳ ጁሱ እዚህ ጋር ላይ እንደምታዩ ሸንኮራ አገዳ በሚፈናጠቅ ጊዜ ብረቱን እንዳይነካው በስቴንለስ ስቲል ሸፍነነዋል ማለት ነው። ከቨር ሰርተንለታል ማለት ነው። አሁን እንግዲህ አሸንዳው ተገጠመ ማለት ነው። ይሄው ቤሪንጋችንን እያሰርን ነው ያለነው። ይሄው ሁለተኛውን ቤሪንግ እያሰርን ነው ያለነው። ያለው ደግሞ እዚህ ጋር ሌሎቹን ቤሪንግ እያሰረ ነው ያለው። ቤሪንግ ማሰራችን አሁንም ቀጥሏል። ስራው አሁንም ቀጥሏል። ሐሳብና አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልን። ያለው እዚህ ጋር እንዳለ ሰፖርቱን ሰርቶ ጨርሷል። ሰፖርቱን አስሮ ጨርሷል። እዚህ ጋር ቤሪንጉን ማለቴ ነው። ይሄው እንግዲህ ሰፖርቶ ቤሪንግ ሰፖርቶ አልቆ ይሄው ሮለራችንን አሴምብል ልናደርግ ነው። ይሄው አንደኛው ሮለር ተገጥሟል። ሁለተኛው ሮለር ይቀጥላል። ይሄው በትክክል መቀመጡን ነቃላብ እያረጋገጡ ነው። አሪፍ እየሄደ ነው። እዚህ ጋር ላይ ግን ወደ ሌላ አሴምብሊ ከመሄዳችን በፊት እንግዲህ ቤሪንግ እጅግ ወሳኝ የሆነ የማሽን ፓርት እንደሆነ እንድታውቁት ፈልጋለሁ። ቤሪንግ
ለሚንቀሳቀሱ አካላቶች በሙሉ ለሚንቀሳቀሱ ማሽኖች በሙሉ መገጠም ያለበት እጅግ ወሳኝ የሆነ መካኒካል ፓርት ነው። ኖርማሊ ቤሪንግ ብዙ አይነት ቤሪንጎች አሉ። ለምሳሌ ሮለር ቤሪንግ አለ፣ ቦል ቤሪንግ አለ፣ ብዙ አይነት ቤሪንግ አለ። ስለ ቤሪንግ አይነቶች በሌላ ጊዜ ትምህርት የምሰጣችሁ ነው የሚሆነው ካስፈለገ ማለት ነው እሱን እና ቤሪንግ እጅግ ወሳኙን ስራ ነው የሚሰራው። እዚህ ጋር ላይ ለምሳሌ ሮለራችንን ሌላ ነገር ምን ማውራት ፈለኩኝ። እዚህ ጋር ኪዌይ አለ። ኪዌይ እጅግ ወሳኝ የሆነ ፓርት ነው። ይሄም ኪዌይ ለምሳሌ እዚህ ጋር ላይ የሚገጠመው ምንድነው? ጊር ነው፣ ስፐር ጊር ነው። ያ ስፐር ጊር በትክክል እንዲሰራ የሚያደርገው ኪ እና ኪዌይ ነው ኖርማሊ ማለት ነው። ለምን እዚህ ጋር ተገጥሞ አብሮ ሮለሩ ጋር እንዲሽከረከር የሚያደርገው ኪ ነው። በትክክል በማሽን መውጣት አለበት። አንዳንድ ጊዜ በግራይንደር ምናምን ለማውጣት ይሞከራል። ነገር ግን እሱ ነገር ትክክል አይደለም። በሚሊንግ ማሽን ነው በዚህ አይነት መልኩ ቆንጆ ሆኖ መውጣት ያለበት። አሁንም አሴምብሊያችንን እንቀጥል። አሁንም አብራችሁን ቆዩ። ይኸው እዚህ ጋር ላይ እንግዲህ ሌላኛውን ሳይድ ሰፖርት የሚያደርግልን ፍሬም እያገናኘን ነው ያለነው። ስትሬቱን ጠብቆ መግባት አለበት። ኖርማሊ ይሄኛው በሲኤንሲ ማሽን ነው የተቆረጠው። ስለዚህ የአላይመንት ፕሮብለም አይኖርም ማለት ነው። በሲኤንሲ ማሽን ኤቭሪቲንግ ቼክ አድርገን ስለሆነ የሰራነው ማለት ነው። እነ ቃላብ እዚህ ጋር አንዲት የተረሳች ነገር ነበረች። እሷን ማስገባት አለብን ብለዋል። አሁን ነው መግባት ያለባት። ይችኛዋ ምንድነው የምትረዳው? ሸንኮራ አገዳው ለምሳሌ ድንገት ወደ ታች መሄድ ቢፈልግ ይከላከልልናል። እንደዚሁም ቁርጥራጭ ነገሮችን የሸንኮራ አገዳውን ብሎክ ያደርግልናል። ስለዚህ በዚህ ጋር ገብቶ በዚህ ጋር ማውጣት ስላለበት ይቺ ነገር ጥቅሟ ለዛ ነው ማለት ነው። ባለ 10 ሚሊም ወፍራም የሆነ ስቴንለስ ስቲል ፕሌት ነው እንደምታዩት ፊያቶ ማለት ነው። ትንሽ የሚያስቸግረው የአሴምብሊ ፓርት እዚህ ጋር ላይ ነው። ያው እንግዲህ መዶሻ እጅግ ወሳኝ የሆነ የአሴምብሊ ኢኩፕመንት ነው ማለት እንችላለን፣ መሳሪያ ነው ማለት እንችላለን። አንዳንድ መካኒካል ፓርቶች በመዶሻ ካልተመቱ በትክክል ፊት የማያደርጉ አሉ። ለዛ ነው አሁን መዶሻ እየተጠቀምን ያለነው። እንደምትሰሙት ድምፁ ያው እየተታገልን ነው ያለነው። አንዳንድ ጊዜ ያስቸግራል። ቴክኒክን መጠቀም መቻል አለብን። እዚች ጋር አንዲት ነገር ይዛን ነበረ፣ አስተካክለናታል። አሁን ጥሩ እየሄደ ነው። ነጥሮ እየተመለሰ ነው ያለው። እስኪ ምን አይነት ነገር አግዶን እንደሆነ እናየው፣ ቼክ እናድርገው። አሁን እየገጠምን ያለ እዚህ ጋር ላይ እንግዲህ አንድ ያስቸገረን ነገር አለ። እሱን ማስተካከል አለብን ማለት ነው። እንግዲህ አሴምብሊ ላይ አንዳንድ ጊዜ እንደዚህ አይነት ነገሮች ይገጥማሉ። አሁን እንግዲህ ወደ ኋላ ልንመለስ ነው ማለት ነው። ይሄው እንደገና ይሄንን አውጥተን ይችን ነገር ደግሞ ማስተካከል አለብን ማለት ነው። ምንም ያክል በዲዛይን ቢሰራ ፊቲንግ ላይ አንዳንድ ነገሮች የሚያስቸግሩ ይኖራሉ ማለት ነው። ብዙ አላስቸገረንም፣ በቀላሉ ነው የወጣልን። ይሄ ወደ ኋላ ተመለስን ማለት ነው። ነገር ግን ይሄን ብቻ ማውጣት በቂ አይደለም። አሁን እነዚህ ሮለሮችም እንደገና ማውጣት አለባቸው ማለት ነው። እንግዲህ አንዳንድ ደንበኞች ስራችን 2 ቀን 3 ቀን ዘገየብን የምትሉ ያው ልፋታችንን እዩት በደንብ። አንዳንድ ጊዜ እንደዚህ አይነት አስቸጋሪ ነገሮች ሲገኙ የተወሰነ ቀን ዲሌይ ይፈጠራል ማለት ነው። ያው ግራይንደር እንደሚታወቀው እጅግ ወሳኝ የሆነ የበያጆች ወይም ለመካኒካል ሜንቴናንስና ለመካኒኮች እጅግ ወሳኝ የሆነ ማሽን ነው። ያው ታውቁታላችሁ ብዙዎቻችሁ። እንግዲህ እሱ ነገር ረግማት ስለነበረ በግራይንደር ተቆርጣ መስተካከል አለባት ማለት ነው።
ያው እንግዲህ ወጣ አድርገን ለመቁረጥ አስበን ነበረ። ነገር ግን የቀለም ርማት እናደርጋለን እያለ ነው ቃላል። ምክንያቱም አንዳንድ ቦታ ላይ እንደምታዩት ታለቃ ይሄ የተላቀውን ደግሞ የቀለም ርማት ማድረግ መቻል አለብን። ይሄው አሁን በዚህ አይነት መልኩ ተስተካክሏል። አሁን ይሄ የሚያግደው ነገር በሙሉ እነዚህ እንግዲህ የተላጡት ቀለም ርማት ይደረግላቸዋል ማለት ነው። እንደገና ልንገጥም ነው። ይሄው እየገጠምን ነው። ሮለሮች ብዙም አያስቸግሩም። ኖርማሊ ሮለሩ ገጠማው አሁንም ቀጥሏል። አሁን ያገደችንን ነገር ስላስተካከልና በትክክል ይገጥማል ብለን ተስፋ እናደርጋለን። ውጤቱን አብረን እናየው። አሁንም ይሄው ድጋሚ ፈተናል። ምክንያቱም እዚህ ጋር ላይ ትንሽ ክሊራንስ ስላስቸገረን ነው። እንግዲህ 2 ሚሊም 3 ሚሊም ክሊራንስ ያስቸግራል ገጠማ ላይ። ስለዚህ እነዚህ ቀዳዳዎች 2 ሚሊም እና ከ2 እስከ 3 ሚሊም ስለተዛቡ ቀጥታ እስሎት ነው የምናወጣው ማለት ነው። እነዚህ ሙሉ አግድም ያሉትን እስሎት እናወጣቸዋለን። ምክንያቱም እንደዛ ማድረግ ስለምንችል ማለት ነው። አሁን ወደ እስሎት ማውጣቱ ይሄው ስሎቱን እንግዲህ በትክክል ቆንጆ አድርገን ማውጣት ስላለብን ቀላብ እያሰመረ ነው ያለው በትክክል ማለት ነው። ይሄው ውድ ቤተሰቦቻችን እንግዲህ እዚህ ጋር የምትስተካከለዋን ነገር አስተካክለናል። እነዚህ ቀዳዳ የነበሩትን ስሎት በማድረግ አስተካክለናል። አሁን ልንገጥም ነው ማለት ነው። አሁን እንግዲህ በትክክል ፊት ያደርግልናል ማለት ነው። ፊት እንዳደርግ አድርገን ነው ያስተካከልነው። እናየው። ያው እንግዲህ መዶሻ ያስፈልጋል እንደሚታወቀው። ይሄው አሁን ተገጥሟል፣ በትክክል ገጥሞልናል። ሮለሮቹም እንደምታዩት በደንብ ይሽከረከራሉ። ይሄው በቀላሉ ነው የሚሽከረከሩት። በዚህ ጋር ያለው ክሊራንስም ቆንጆ ሆኖ ተስተካክሏል። በዚህ ጋም ክሊራንሱ እዚህ ጋር ላይ እንግዲህ እንደምታዩት ይሄ ከስቴንለስ ስቲል ነው የተሰራው። ይሄ ከስቴንለስ ስቲል ነው የተሰራው። ይሄው እንደምታዩት ግሬስ 304 ነው። ከስር የሚቀበለው እንዳለ ይሄ አሸንዳው ይሄው ስቴንለስ ስቲል ነው። እዚህ ጋም በስቴንለስ ስቲል ተደርጓል። በዚህ በኩልም በስቴንለስ ስቲል ተደርጓል ማለት ነው። አሁን ስለዚህ የሸንኮራ አገዳ ጭማቂው ብረት ጋር አይነካካም ማለት ነው። በዚህ ማሽን ላይ ብረት ጋር እንግዲህ አይነካካም ማለት ነው። አሁን ወደ ሌሎች ፓርቶች እንሂድ። ይሄው እዚህ ጋር ስፐርጊሮች አሉን። እንግዲህ እነዚህን ስፐርጊሮች እንገጣጥም። ይሄው በዚህ ጋር ቡለኑን ማሰር አለብን። በዚህ ጋር ላይ ቡለናችን እያሰርን ነው ያለነው። እዚህ ጋር በደንብ ጥሩ ሆኖ ፊክስ መደረግ አለበት ማለት ነው። በደንብ ድብን ብሎ መታሰር መቻል አለበት፣ ወደ ኋላ እንዳይሸሽብን ማለት ነው። እንግዲህ አንዳንድ የቀለም እርማቶች የሚያስፈልጋቸው አሉ። እነሱን እርማት እናደርጋለን። ኖርማሊ አንዳንድ ስንገጣጥም የሚስተካከሉ ፓርቶችን በተወሰነ መልኩ ስናስተካክል የተላጡ ፓርቶች አሉ። የተላጠ የብረት ክፍል በሙሉ በአንቲረስት እና በቀለም እንደገና ይቀባል ማለት ነው። እርማት ይደረግለታል ማለት ነው። ይሄው በዚህ አይነት መልኩ እየታሰረ ነው ያለው። በደንብ ድብን ብሎ መታሰር መቻል አለበት። ኃይለኛ ቶርክ ይፈልጋል። ምክንያቱም ይሄ ከፍተኛ ሎድ ስለሆነ ሲንቀሳቀስ ያለው የሚያርፍበት ወደ ኋላም መሸሽ የለበትም። ኖርማሊ ያው ሮቴት የሚያደርገው ፓርት ላይ ቢሆንም ይሄኛው ግን በደንብ መታሰር አለበት ማለት ነው። በደንብ ሆኖ መታሰር አለበት።
ይኸው ኪያቤታችንን እናስገባለን። ያው እንግዲህ በጣሊያንኛ መሰለኝ ኪያቤታ የሚባለው ኪ ማለት ነው በእንግሊዘኛ። ያው ብዙ ፎርስ መብዛት የለበትም ግን ያው በደንብ ጥብቅ አድርጎ እንዲይዘው በዚህ አይነት መልኩ ገብቷል። እንደምታዩዋቸው ሁለቱ ስፐርጊሮች እዚህ ጋር ሜሽ አያደርጉም፣ መነካካት የለባቸውም። ክፍተት መኖር አለበት ማለት ነው። እንደምታዩት ለምንድን ነው ክፍተት መኖር ያለበት? ሁለቱ መነካካት የሌለባቸው ሌላ ሶስተኛ ስፐርጊር ስላለ እሱ ነው ሁለቱን ድራይቭ የሚያደርጋቸው ማለት ነው። ክሊራንስ መኖር አለበት። ይሄው እንደምታዩት በሁለቱም መካከል ክሊራንስ አለ ማለት ነው። አይነካኩም። ይኸው እዚህ ጋር ላይ ማየት ትችላላችሁ። ክሊራንሱ ቢያንስ አፕሮክሲሜትሊ 5 ሚሊም አካባቢ የሚሆን ክሊራንስ አላቸው ማለት ነው በሁለቱ ጊሮች መካከል። እዚህ ጋር ደግሞ ሶስተኛው ሮለር አለ። ይሄው እንደምታዩት እዚህ ጋር ቤሪንግ አለው የራሱ የውስጡ ለራሱ ተሰርቶለታል። ስለዚህ ቤሪንግ ያው ሮለር ስለሆነ ቤሪንግ መኖርም አለበት ግዴታ ማለት ነው። ያለ ቤሪንግ እንግዲህ አይሰራም ማለት ነው። እና እንደዚህ አድርገን የሰራነው ያው አድጀስትመንት ስላለው አብሮ ይሄ ሮለሩ ወደ ላይ ከፍ ዝቅ ስለሚል ነው ማለት ነው። እየገጠምን እናያለን። እንግዲህ ከበድ ይላል። ይህን ሮለር እየሰቀሉ ነው ያሉት። ሁሉም ሮለሮች ከባድ ናቸው። እያንዳንዳቸው ወደ 28 ኪሎ ግራም አካባቢ የሚመዝኑ ናቸው ማለት ነው። በኪሎ ግራም ደረጃ እንደዛ ነው ማለት ነው። ከዛ እዚህ ጋር ላይ ድብን ብሎ ይታሰራል። ይሄው እንግዲህ ምን እንደሚመስል እዩት። እዚህ ጋር ላይ እንግዲህ እንደምታዩት ይሄ ስቴንለስ ስቲል ነው። እዚህ ጋር ተቀባዩ ስቴንለስ ስቲል ነው። ይሄ በግራና በቀኝ ስቴንለስ ስቲል ነው። ላይ ደግሞ ከቨሩ አለ ስቴንለስ ስቲል ነው። ስለዚህ ሸንኮራ አገዳው የሸንኮራ አገዳ ጁሱ ብረት ጋር አይነካካም ማለት ነው። ብረት ጋር እንዳይነካካ እያደረግነው ነው ያለን ነው ማለት ነው። ከዚያ ያው ስፐርጊራችንን እናስገባለን ማለት ነው ለሶስተኛው ሮለር። እዚህ ጋር ላይ ፐርፌክትሊ መሽ ማድረጋቸውን እናረጋግጣለን ማለት ነው። በትክክል ሶስቱም ስፐርጊሮች መሽ ማድረግ አለባቸው። ኪያቤታ ያው የማይቀርና እጅግ ወሳኝ የሆነ መካኒካል ፓርት ነው። እናስገባለን። እንደዚህ ጠበቅ ብሎ መግባት አለበት ኖርማሊ እንዳይወጣ ማለት ነው። ይሄው እንግዲህ ድናሟችንን ልንገጥም ነው። እዚህ ጋር ድናሟችን ተዘጋጅቷል። ስለ ድናሞ አንዳንድ ገለጻ ላደርግላችሁ። ይሄው እንግዲህ 5.5 ኪሎዋት ወይም 7.5 የፈረስ ጉልበት አለው። ስፒዱ ደግሞ 1450 ነው። እንደምታዩት እንግዲህ ሲንግል ፌዝ ነው። 220 ቮልት ሰፕላይ ማለት በሲንግል ፌዝ መስራት የሚችል ነው። እንግዲህ ፉል ሎድ ከረንቱ 31.2 አምፒር ነው። እንግዲህ ይህ ድናሞ በቤት ቆጣሪ መስራት ይችላል። ግን የሚሰራው እንዴት ነው? ኖርማሊ የቤት ቆጣሪ ላይ የሚገጠመው ብሬከር 25 አምፒር ስለሆነ ይሄ ግን 31.2 አምፒር ስለሆነ ቀጥታ በ25 አምፒር እናሰራ ብንል አይችልም። ስለዚህ ብሬከሯን አንድ ስቴፕ ከፍ ማድረግ አለብን። 32 አምፒር አድርገን ነው መስራት ይችላል ማለት ነው በሲንግል ፌዝ ቆጣሪ ወይም በቤት ቆጣሪ። ያለበለዚያ ግን ይመልሳል፣ አይሰራም ማለት ነው። እና እንግዲህ ለዚህ
በሹገር ኬን ጁሱ የመረጥንበት ምክንያት ምንድነው? እንግዲህ ሃይ የሆነ ቶርክ ስለሚፈልግ የዚህ ዲናሞ ቶርክ ወደ 36 ኒውተን ሜትር ነው እና እንግዲህ እኛ ስፒዱን ቀንሰን ቶርኩን መልቲፕላይ ስላደረግነው ይህንን ያክል ኒውተን ሜትር ቶርክ አለው ማለት ነው። ቶርኩን አባዝተነዋል፣ ፍጥነቱን ደግሞ በጣም ቀንሰነዋል ማለት ነው። እና አሁን ዲናሞአችንን እንግጠም። የዲናሞአችን ቦታ እዚህ ጋር ነው። ትንሽ ከባድ ነው። ያው ዲናሞ ትልቅ ዲናሞ ነው ኖርማሊ። ስለዚህ ሁለት ሰዎች ተጋግዘው መቻል አለበት አንድን የሚያደርጉት ማለት ነው። እና እኛ እንግዲህ ማሽን ስንሰራ የምንጠቀመው ዲናሞ 00 እና ኦሪጂናል ዲናሞዎችን ነው የምንጠቀመው። ያንንም እንድታውቁት። ይሄኛው ኖርማሊ ክፍት አድርገን የምንተወው ለምንድን ነው? ቬንቲሌትድ መሆን አለበት። አሪፍ የሆነ ኤር ፍሎ እንዲኖር እንደዚህ ክፍት ነው መሆን ያለበት ኖርማሊ። ምክንያቱም ለረጅም ጊዜ ሲሰራ ዲናሞ መጋል ስለሌለበት ዲናሞ እንዳይግል እንግዲህ እንደዚህ ክፍት መሆን መቻል አለበት ማለት ነው። እዚህ ጋር ላይ በዚህ አይነት መልኩ ነው እንግዲህ የሰራነው። ዲናሞውን እየገጠሙ ነው ያሉት። እኔ እስከዛ ስለ ጊርቦክሱ ላብራራላችሁ። ይሄው እንግዲህ እዚህ ጋር ጊርቦክስ አለን። ቆንጆ የሆነ ጊርቦክስ ነው ኖርማሊ። ይሄ ጊርቦክስ እንግዲህ 1/30 ነው ጊር ሬሾ። እዚህ ጋር ማየት ትችላላችሁ ስፔሲፊኬሽኑን። 1/30 ነው ጊር ሬሾ እና እኛ ምንድነው ያደረግነው ኖርማሊ ዲናሞ ጋር የሚገጠመው ቦሎጃ 10 ሴንቲሜትር ዲያሜትር ያለው ነው። ይሄኛው ደግሞ እንደምታዩት ወደ 30 ሴንቲሜትር ዲያሜትር ነው ያለው። ስለዚህ 1/3 ፑሊ ሬሾ አለን ማለት ነው እዚህ ጋር ላይ። ስለዚህ ስፒዱ 3 ጊዜ ይቀነስልናል፣ ቶርኩን 3 ጊዜ አባዛ ነው ማለት ነው። ከዛ ነው እንግዲህ 1450 ሲካፈል ለ3 አድርጋችሁ ማግኘት ትችላላችሁ ስፒዱን። ያ ስፒድ ነው ወደ ጊርቦክሱ የሚገባው። እንደገና ደግሞ ጊርቦክሱ ያንን አሁን የተቀነሰውን ድጋሚ 30 ጊዜ ይቀንስልናል ማለት ነው። እዚህ ጋር የምታዩት ያው ከፕሊንግ ነው እንግዲህ። ይሄ ከፕሊንግ ቆንጆ ሆኖ ከባድ ሎድ ዊዝስታንድ እንዲያደርግ ወይም ከባድ ሎድ እንዲቋቋም አድርገን ነው የሰራነው። እንደምታዩት ቆንጆ ነው ማለት ነው። በጥሩ ሁኔታ የተሰራ ነው። ስንገጥም ደግሞ እናየዋለን። እዚህ ጋር ደግሞ እንግዲህ ኤሌክትሪክ ኮንትሮል ሲስተሙን ነው እየሰራን ያለነው። ያው ሲንግል ፌዝ ስለሆነ ሲንግል ፌዝ የሆነ ኦቨርሎድ ሪሌ ፕሮቴክሽን ወይም ዲኦኤል ስታርተር አለን እዚህ ጋር ገጥመናል። ስፔሲፊኬሽኑን ኖርማሊ እዚህ ጋር ማንበብ ትችላላችሁ ማለት ነው። እንግዲህ እዚህ ጋር ላይ የዲኦኤል ስታርተራችንን ስፔሲፊኬሽን ማንበብ ትችላላችሁ። ከረንቱ ከ23 አምፒር እስከ 32 አምፒር ነው። ሲንግል ፌዝ ቮልቴጅ ነው ኮይሉ የኮንታክተራችን ማለት ነው። ኦቨርሎድ ፕሮቴክሽን ስላለው እንግዲህ ዲናሞአችንን ችግር ቢገጥመው እንኳን ኖርማሊ ፕሮቴክት ያደርግልናል ኦቨርሎድ በሚሆን ጊዜ ማለት ነው። እዚህ ጋር የዲናሞአችን ተርሚናል ደግሞ ማየት ትችላላችሁ። እዚህ ጋር አሁን ይሄንን ፎርዋርድ ሪቨርስ እንዲሰራ ማድረግ እንችላለን። እኛ ኖርማሊ ፎርዋርድ ብቻ እንዲሰራ ስለምንፈልግ በዚህ አይነት መልኩ ነው ኮኔክት የምናደርገው። ሪቨርስም እንዲሰራ ማድረግ እንችላለን። ሪቨርስ እንዲሰራ ለማድረግ ምንድነው የምናደርገው? ይችን ኖርማሊ ወደዚህ እናደርጋለን። ይችኛዋን ፈተን እንደዚህ ስትሬት እናደርጋለን። እዚህ ጋር ላይ ደግሞ ይችኛዋን ፈተን ይሄንንና ይሄን እናያይዛለን። ወይም ደግሞ ዩ1 እና ዜድ2 ዩ2 እና ዜድ1 አንድ ላይ እናደርጋለን ማለት ነው። ኖርማሊ አሁን እኔ ይሄን ፎርዋርድ ረን ላይ ነው ያለው ብዬ አስቤ ነው ኖርማሊ ያው ይሄን ፎርዋርድ ካረኩት ያኛው ሪቨርስ ይዞራል ማለት ነው። አሁን ኮኔክት እናደርግ ኖርማሊ። ይሄው አሁን ዲናሞአችን እንግዲህ ቆንጆ አድርገን ኤሌክትሪክ ገመድ አያይዘንበታል። ኖርማሊ ይሄ ባለ 6 ኬብል መሆን አለበት ኬብሉ ማለት ነው። 6 ሚሊ ሜትር ዲያሜትር መኖር አለበት። ምክንያቱም 31 አምፒር ስለሆነ ይሄ ፉል ሎድ ከረንቱ ያንን እንዲቋቋም ሙቀት እንዳይግል ወይም ገመዱ እንዳይቀልጥ ወይም ሙቀት እያመጣ እንዳይረብሸን ባለ 6 ሚሊ መሆን መቻል አለበት። ይሄናው ባለ 4 ሚሊ ብናደርገው ገመዱ በእርግጠኝነት የመሞቅ እና የመጋል ባህሪ ይኖረዋል። እንደዛ እንዳያደርግ እንግዲህ ቆንጆ የሆነ ኦሪጂናል ኬብል ባለ 6 ሚሊም ተጠቅመናል ማለት ነው። ይሄው እንግዲህ ኤሌክትሪክ ሞተራችን ተያይዟል በምታዩ መልኩ። ይሄ ኦቨርሎድ ፕሮቴክሽኑም እዚህ ጋር እንዳለ ተዘጋጅቷል። አሁን ፓወር እዚህ ጋር ላይ እንደምታዩት ያው ከ32 አምፒር ብሬከር ፓወር ሰጥተነዋል እና ልንሞክረው ነው አሁን። ያ ማለት ዊዛውት ሎድ እንሞክረው፣ ከዛ በኋላ ደግሞ ገጣጥምን ደግሞ አሴምብሊ ላይ እንሞክረዋለን። ያው የመጀመሪያውን ልጫ ነው
ኤው ቆንጆ ሆኖ ይሰራል። እንግዲህ ኦቨርሎድ ፕሮቴክሽናችን በደንብ ይሰራል ማለት ነው። በጣም አሪፍ። አሁን ደግሞ ጊርቦክሳችንን እንገጥማለን። ይሄው የጊርቦክስ ቦክታ ይሄ ነው። ይሄው ጊርቦክሳችንን ልንገጥም ነው። ዝናብ እየዘነበ ስለሆነ ድምፁ እንዳይረብሻችሁ እንግዲህ ይቅርታ አድርጉልን። ያው ማይኬን ጠጋ አድርጌ ነው ሪከርድ እያደረኩ ያለሁት ማለት ነው። ጊርቦክሳችን እየተገጠመ ነው ያለው። እንግዲህ ስትሬቱ ነው መግባት አለበት። ይኸው ኪያቤት አለ እንደምታዩት እየገባ ነው። ይኸው ተገጠመ። ቆንጆ ቆንጆ በጣም አሪፍ። ትንሽ ቢያታግልም ይኸው ተገጥሟል። አሁን ከፕሊንጉን በደንብ ሰሩት። እንግዲህ የማሽን አሴምብሊ ፕሮሰስ ይሄን ይመስላል። እንደምታዩት እንግዲህ ቀላል አይደለም። እያንዳንዱ ነገር አላይመንቱን ጠብቆ ኤቭሪቲንግ በአሪፉ መሰራት መቻል አለበት። እንደምታዩት አሁን እዚህ ሹገርኬን ጁስ ኤክስትራክተር ማሽኑ ላይ እንደምታዩት ይሄ ሁሉ ነገር ሄቪ ዲቲ የሚባል ነው። ሮለሩን ብታዩ እዚህ ጋር ጊርቦክሱን፣ ድናሞውን ሁሉን ብታዩ ጉልበትም የሚጠይቅ ነው። መካኒካል ፓርቶቹ በሙሉ ጉልበት ይጠይቃሉና ዛሬ ዘንላችሁ የመጣነው ቪዲዮ ያለውን ፕሮሰስ የአሴምብሊ ፕሮሰስ እያንዳንዱን ነገር ቻሌንጁን ኤቭሪቲንግ እንድታዩት ብለን ነው። ሐሳብና አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የዩቲዩብ ቻናላችንን ደግሞ ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁንም አብራችሁን ቆዩ። ካፕሊንጉ በትክክል እየታሰረ ነው ያለው። በደንብ ጥብቅ ብሎ ድብን ብሎ መታሰር አለበት። እንግዲህ ይሄ ካፕሊንግ ማለት እዚህ ጋር ያለውን ቶርክ ወደዚህ የሚያስተላልፍልን ነው። ስለዚህ ወፍራም መሆን አለበት፣ በጥንቃቄ መሰራት አለበት። አላይመንቱም ቆንጆና ሻርፕ መሆን መቻል አለበት። ያለበለዚያ የአላይመንት ችግር ካለ ድናማችን ዳሜጅ ያደርገዋል፣ ጊርቦክሱንም ዳሜጅ ያደርገዋል፣ ማሽናችንም ቶታሊ ዳሜጅ ሊሆንብን ይችላል ማለት ነው። ጥንቃቄ የሚፈልግ መካኒካል ፓርት ነው ኖርማሊ፣ እንደዚህ በተለይ ሃይ ቶርክ በሚኖር ጊዜ። አሁን እንግዲህ ቤልታችንን ልንገጥም ነው። ቤልት ላይ ደርሰናል። ስለ ቤልቱ አንዳንድ ነገር ልበላችሁ። እንግዲህ ይሄ ቤልት ኤኤክስ ታይፕ የሚባል ነው ወይም ኮግዲ ቪ ቤልት የሚባል ነው። እንደምታዩት ይሄ ታይሚንግ ቤልት ይመስላል። ነገር ግን ታይሚንግ ቤልት አይደለም፣ ኮግድ ኤኤክስ ታይፕ ቤልት ነው የሚባለው እና ይሄኛው በጣም ጥሩ አድቫንቴጆች አሉት እዚህ ላይ። ለምሳሌ ስሊፕ እንዳያደርግ በቀላሉ ስሊፕ እንዳያደርግ ይሆናል ማለት ነው ሎድ በሚበዛበት ጊዜ። ሌላ ደግሞ ሃየር የሆነ መካኒካል ኤፊሺየንሲ ያለው ከዛኛው ከኖርማል ቤልቱ ከ2 እስከ 3% ተጨማሪ መካኒካል ኤፊሺየንሲ እናገኛለን ማለት ነው። ከዚያ በተጨማሪ ደግሞ ሂት ማለት ይሄ ማሽን ለረጅም ጊዜ ቢሰራ እንደዛኛው በጣም የሚሞቅና የሚግል አይሆንም ማለት ነው። ይሄኛው ቤልቱ ኖርማል ያው ቤልቱም ላይ ፍሪክሽን ስላለ ብዙ ጊዜ አይታችሁ ከሆነ አንዳንድ ቤልቶች በጣም ይሞቃሉ እና ኤክስቴንድድ የሆነ ላይፍ ታይም ነው ያለው ማለት ነው። ከዛኛው በተሻለ ረጅም ጊዜ የመቆየት እድል አለው ማለት ነው። በዋጋም ደረጃ ከዛኛው የተወሰነ የ30% ጭማሪ ያለው ማለት ነው ከኖርማሉ እና አሁንም እየተገጠመ ነው። እስከ መጨረሻው ድረስ በትዕግስት ተከታተሉ። ይሄው እንግዲህ አሁን ቤልታችን በደንብ ታስሯል። እንደምታዩት በዚህ አይነት መልኩ ታስሯል። በትክክል በጣም አለመጥበቁን በጣም አለመወጠሩን ቼክ ማድረግ አለብን። ይሄው እንደዚህ ሲያደርጉት ያስታውቃል። በጣም አልተወጠረም። በጣም መወጠር የለበትም፣ በጣም ደግሞ መላላትም የለበትም። ኖርማሊ ሻርፕ ሆኖ እንትን ማለት አለበት። ያለበለዚያ የቤልቱም ላይፍ ቶሎ ያጥራል፣ ድናማችንም ይበላሻል። በትክክል ነው መታሰር ያለበት ኖርማሊ። አሁን እንግዲህ ፓርሻሊ ሎድ ጭነናል ማለት ነው ኖርማሊ። ምክንያቱም አሁን ድናሞው ቅድም በባዶ ሲሽከረከር ነበረ። አሁን ደግሞ ይሄን ጊርቦክሱን ዘሆል ይሄኛውን ሲስተም ሮለሩን ድራይቭ ያደርግልናል። ነገር ግን ሸንኮራ አገዳ አንጨምርበትም። ስለዚህ ፓርሻሊ ሎድድ ሆኗል እንለዋለን ቴክኒካሊ። ያ ማለት ይሄን ድራይቭ እያደረገልን ነው። ስለዚህ አሁን እናስነሳና እንሞክረዋለን። ከረንቱንም ቼክ እናደርጋለን።
ይሄው በኤሌክትሪክ ከመሞከራችን በፊት እንግዲህ በእጃችን እንደዚህ ያዞርን ሁሉም ነገር ፐርፌክት እና ሻርፕ መሆኑን ቼክ እናደርጋለን ማለት ነው። እዚህ ጋር ያለውም ጋፕ አሪፍ ነው እንደምታዩት። እዚህ ጋር ሜሽ አደራረጉ አሪፍ ነው ማለት ነው። ይሄው እንደምታዩት ፐርፌክት ነው። እዚህ ጋር ያለው ድምጽ ምናምን ሌላ የአላይመንት ፕሮብለም አያሳየንም። ስለዚህ አሁን ኤሌክትሪክ በመስጠት ፓወር በመስጠት ቼክ እናደርገዋለን ማለት ነው። እና አሁን እንግዲህ ስታርት ብለን ልናየው ነው። የኤሌክትሪክ ፓወር ሰተን ይሄው እዚህ ጋር እንደምታዩት ክላምፕ ሜትር ተዘጋጅቷል። ከረንቱን ቼክ የምናደርግበት ማለት ነው። ዊዝን ዘ ሬንጅ ነው የሚሰራው ወይስ ከአውት ኦፍ ሬንጅ ሆኗል ከረንቱ የሚለውን ቴስት እናደርጋለን ማለት ነው። ኖርማሊ ፉል ሎድ ከረንቱ 31.2 አምፒር ነው የሚያነባው። አሁን ደግሞ ፓርሻሊ ሎድ ሰተነዋል ማለት ነው። ግን ሎድ ሙሉ በሙሉ አልጫነውም ማለት ነው። ምክንያቱም ሸንኮራ አገዳ እየጨመቀ ስላልሆነ ከረንቱ 31 አይደርስም በእርግጠኝነት። ቴስት እናደርገው አሁን እናስነሳና ይሄው አሁን ቴስት እያደረግነው ያለነው የተወሰነ እዚህ ጋር ቫይብሬት የሚያደርግ ነገር ስላለ ድምጽ የሚያሰማ ይመስላል። ነገር ግን ይሄ የፍሬሙ ስላልታሰረ ነው እዚህ ጋር ማለት ነው። ስቴንለስ ስቲል ከቨሩ አሸንዳው ስላልታሰረ ነው። ከረንቱን ቼክ እናድርግ። እዚህ ጋር ነው እንግዲህ ከረንቱን ቼክ የምናደርገው። ከዚህ ስለሆነ ወደ ድናሞ የሚሄደው ይሄንን ስንት እንደሚያነብ እንየው። ይሄው እንግዲህ እንደምታዩት 8.48 ይላል ከረንቱ። በጣም ጥሩ ነው ማለት ነው። 31.2 ቢልም ፉል ሎዱ ኦልሞስት 1/4 አካባቢ ነው የሚያሳየው ማለት ነው። 1/4 አካባቢ ነው ማለት ነው። ስለዚህ ቆንጆ ነው ከረንቱ ማለት ነው። ይሄው እንግዲህ የሹገር ኬን ከቨራችን ከስቴንለስ ስቲል የተሰራው ተዘጋጅቷል። ይሄንን አሁን ልንገጥመው ነው ማለት ነው። ይሄ ሲገጠም ደግሞ እንግዲህ ቆንጆ ይሆናል ማለት ነው። በጣም የሚያምር ነው የሚሆነው። ሹገር ኬኑ እንግዲህ ስፕላሽ የሚሆነው ኤቭሪቲንግ ይሄ ነው ፕሮቴክት የሚያደርግልን ማለት ነው። ይሄው እንግዲህ ማሽናችን በዚህ አይነት መልኩ ተገጣጥሞ አልቋል። አሁን እዚህ ጋር ይሄው ስፐርጅሩ እዚህ ጋር በትክክል ሜሽ ያደርጋል። ግሪስ መቀባት አለብን ኖርማሊ ፎር ስሙዝ ኦፕሬሽን። ሌላ ደግሞ ፍሪክሽንን ለመቀነስ ግሪስ እንቀባው። እውነቱን ለመናገር በጣም የሚያምር ማሽን ነው። ከውጭ የመጣ ከውጭ የተሰራ ማሽን ነው የሚመስለው። ያው አይታችሁ ፍረዱ። በእውነት በጣም ቆንጆና የሚያምር ማሽን ነው። ያው እንደዚሁ ቪውን ላሳያችሁ እንዴት እንደሚያምር ማለት ነው። በጣም ጽድት ያለ ማሽን ነው። አሁን ይኸው ድራይረን እያደረግነው ነው ያለነው። በደንብ እዚህ ጋር ላይ ያው ግሪሱ በትክክል እንዲነካካ እንትን እንዲል ማለት ነው። ያው እንደ ለብሪካንት ነው ኖርማሊ ያው ግሪስ ለብሪካንት ነው። አሁን እንደምታዩት ድምፁ ሁሉ ነገር አሪፍ ነው። በጣም ቆንጆ ነው የሆነው። እዚህ ጋር ቤቱም ሁሉም ነገር ቆንጆ ነው። ድምፁ በጣም የሚያስደስት ማሽን ነው እውነቱን ለመናገር። አሁን አጥበነዋል መጀመሪያ። አሁን ግን እንጠበው በደንብ። አሁን ሸንኮራ አገዳ ጁስ ልንጨምቅ ስለሆነ በደንብ ይታጠብ። ቀላብ እንትን ደቅ ነው። አሁን እዚህ ጋር ከቨሩን መክደን አለብን። እዚህ ጋር ስፐርጊሩ ሰው እንዳይቀረጥፍ እጅ እንዳይቀረጥፍ መከደን አለበት። እንክደነው። ይሄ ከቨሩ ነው። ይሄው ከቨር እያደረግን ነው ያለነው። አሁን ሙሉ በሙሉ ከቨርድ ሆነ እንደምታዩት ስፐርጊሩ። የመጨረሻዋ አሴምብሊ ፓርት ናት በነገራችን ላይ ይቺ። ይሄው እንግዲህ ማሽናችን ተገጣጥሞ አልቋል። ይሄው ጽድት ብሏል እንደምታዩት። ይሄው ከቨሩም ሁሉም ነገር ተሰርቷል። በጣም ነው የሚያምረው እውነቱን ለመናገር። ይሄው እዩት ከቶፕ ከላይ እንዴት እንደሚያምር በጣም ነው የሚያምረው። በፎቶና በቪዲዮ እንግዲህ ምን ያክል እንደሚያምር አስተያየታችሁን ንገሩን። ግን እዚህ ጋር ላይ በጣም የሚያምር ማሽን ነው ሆኖ ያገኘነው ማለት ነው። እንደምታዩት ጽድት ያለ ነው። እንግዲህ አሁን ሸንኮራ አገዳችንን አዘጋጅተናል ልንሞክርበት ነው። ይኸው ሸንኮራ አገዳውን እንግዲህ እያጠብን ነው ያለነው። ንጽህናው የተጠበቀ መሆን ስላለበት ኖርማሊ የምንጠጣውን ነው አሁን እየሰራን ያለነው። ስለዚህ በደንብ መታጠብ አለበት። ጫፉን እንግዲህ መቀጥቀጥ አለበት። ስላሽ ወይ መቆረጥ መቻል አለበት ማሽኑ እንዲወስደው ማለት ነው። ይሄው እንደዚህ እያደረግን ነው። በቃ ጫፉን በቃ
በቃ ይሄው እንግዲህ ሸንኮራ አገዳችን በዚህ መልኩ ተዘጋጅቷል። አሁን ልንፈጨው ነው። ያው ሊፈጭ ነው የሚባለው፣ መፍጨት ሳይሆን ኖርማሊ ሊጨፈለቅ ነው። ተጨፍልቆ እንግዲህ ጁሱ ለብቻ ይሆናል፣ ይሄ ልማጩ ደግሞ ለብቻ ይሆናል ማለት ነው። እንደዛ ነው እንግዲህ ልንሞክር ነው። አብረን እንሞክረው። አሁንም እስከ መጨረሻው አብራችሁን ቆዩ። በነገራችን ላይ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁንም አብራችሁን ቆዩ። ይሄው 10 ሊትር የሚይዝ ጃር ግማሹን ቆርጠን በዚህ አይነት መልኩ አዘጋጅተናል ማለት ነው። ጁሱ የሚጠራቀምበት ይሄው ባዶ ነው። አሁን እንግዲህ ማሽኔን አስነሳለሁኝ። ከዛ በኋላ ሁሉን አድጀስትመንቱን አድጀስት ስላደረኩት ቀጥታ ወደ ስራ ነው የምገባው ማለት ነው። እዚህ ጋር ያለው ጋፑ ሁሉ ነገር አሪፍ ነው። ቀጥታ እንግዲህ ልጀምረው ነው ሊሞከር ነው። እንግዲህ ማሽን ተሰርቶ ካለቀ በኋላ ኢንስፔክሽን ነው፣ ወይም ደግሞ ኢንስፔክሽን ኖርማሊ ፊዚካሊ ኢንስፔክት ማድረግ ነው። ግን ሙከራ ፕራክቲካሊ ያ ማሽን ለታለመለት ዓላማ ይውላል አይውልም የሚለው ፕራክቲካሊ ይሞከራል ማለት ነው። ይሄው ሸንኮራ አገዳ ይዣለሁ። አሁን ላብራና ልሞክረው ነው ማለት ነው። ይሄው ሸንኮራ አገዳችን እንግዲህ ሊሞከር ነው። በስመ አብ ጁሱ ሁለቱም በአንድ ላይ ልሞክርበት ነው። ይሄው ሁለቱን እንዴት እንትን እንደሚለው ሁለቱን እዩት። እኔው ርጋፊውን ምን እንደሚመስል ይሄ ነው እንግዲህ የተጨመቀው። ይሄው እዚህ ጋር ማየት ይቻላል እንዳለ 0% ምንም አይነት እንትን የለውም። እንዳለ በቃ ተጨምቋል። እንዳለ ማየት ትችላላችሁ። ሳር ነው የሆነው። ይሄው አሁን እንግዲህ ካስገባናቸው ሸንኮራ አገዳዎች ይሄን የመሰለ ጁስ ወጥቶልናል ማለት ነው። እንግዲህ በሊትር 3 ወይም 4 ሊትር የሚሆን ይመስልና እንጠጣዋለን። ኖርማሊ ይሄን እንጠጣዋለን። በቃ እና ጁሱን እንግዲህ ልንጠጣ ነው። ይሄው እየቀዳን ነው ያለነው። ምን እንደሚል እናየዋለን። በቃ በተቻ ሙላው እንጂ አንተን ምን ነው ጎደሎ አታርገው። ይሄን ያልደክመ በቃ አራፋ ይኖረው አይ ና እንግዲህ ይሄን ይመስላል። ይሄው ቃላብ ስለሚወድ ቃላብና እኔ ነን የምንጠጣው ያለው አይወድም ሸንኮራ አገዳ። ኧረ በስመ አብ ማጥለያ አልተጠቀምንም እንጂ በጣም ቆንጆ ነው ጣዕሙ። ግን ማጥለያ ይፈልጋል። እኛ ማጥለያ አላደረግንበትም። እሱ ነው ችግሩ። ኧረ በስመ አብ ሸንኮራ አገዳ እንደዚህ በቀላሉ ውድ የዩቲዩብ ቤተሰቦቻችን እንግዲህ የሸንኮራ አገዳ ጁስ መጭመቂያ ማሽን ከመጀመሪያው ጀምረን አሴምብሊውን ኤቭሪቲንግ እያንዳንዱን ቴስት እስከምናደርግ ድረስ አሳይተናችኋል። እናንተም ይህን ቪዲዮ ወዳችሁት እስከመጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። ቪዲዮአችንን ከወደዳችሁት እንግዲህ ሼር በማድረግ ለብዙዎች እንዲዳረስ አድርጉልን። እንዲሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰቡን በቀጣይ ደግሞ ሌላ ማሽን ይዘንላችሁ እንመጣለን። እስከዚያው ግን እንወዳችኋለን። ባይ ባይ።